ከዛ ማሪያ ሉና ማለት ነው የፈጠነ ሄዳ ከአይሾ ስፒድ ጋር ተፋጠጠች። ኦኬ እኔ በጣም ያኮራችኝ ኮንፊደንሷ ድፍረቷ በቃ የኔ የመጀመሪያ ክላይንት እሷ ነበረች። ባይ ዘ ዌይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ። እናም በቃ ላይክ የሆነ ነገር አየሁባት ገባችሁ አይደለ? እና በጣም የተማመንኩባት ሰው ነች። በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው። እና በድፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ። ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾ ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው። ከዛ በኋላ የዛኔ ነው በቃ እኔ አይሾ ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ። ስፔሻሊ ደግሞ አይሾ ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾ ኢትዮጵያ አንገቱን ያዘው። ሳሚን ወይም ደግሞ የኛ አይሾ ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ። የመጀመሪያው እንትን ሲጮህ ካያችሁት አይሾ ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር። ምን እንደሚያደርግ አያውቅም። ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው። ተረዳችሁኝ አይደለ? ግን አይዞ በለው ያዘው እኔ እንዳይለቀው ነው። ከለቀቀው ሞመንቷ ታልቃለች። ገባችሁ? ያ ተናንቀው ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው። ጋይስ እኛ ዝም ብለን ተመልካች ነን። ግን ይህ እድል ለአይሾ ኢትዮጵያ ምን ማለት ነው? ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው። ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት። ባይ ዘ ወይ ልንገራችሁ፣ እቺ 1 ሰከንድ በሚሊዮኖች ነው የምትታየው ከ100 ሚሊዮን ከ200 ሚሊዮን በላይ በነጮች፣ በጥቁሮች፣ በአፍሪካውያን፣ በአሜሪካውያን፣ ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተራንቆ ሲዞር ማለት ነው እኔ ላለቅስ ነበረ ነው የምላችሁ። እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው። አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው፣ ህልሙን ነው ያነቀው፣ ምኞቱን ነው ያነቀው። ለአመታት የተመኘውን ነገር ነው እጁ ላይ ያስገባው። እንዳትለቀው ትወድቃታለህ እንጂ እዛ። ተረዳችሁኝ? እና በጣም የዛኔ በጣም ደስ ብሎኝ ነበረ። ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን። እኔ ወንድማችሁ ነው የምላችሁ እግዚአብሔርን የዛኔ በቃ ላለቅስ ነበር። እውነቴ በጣም ከፍቶኝ ምናምን። ቀጣይ ታሪክ